ክንዳለሚ ናጠጋበለኛ አንተ ኦርቶዶክሳዊ ወንድሜ እኔ ጠጋበኝት የሆነ ነገር እናወራ። እኛ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን እዚች ቅድስት ቤተክርስቲያን ውስጥ እስካለን ድረስ ይህን መጽሐፍ ቅዱስ የምንረዳበት አእምሮ የተስተካከለ ነው። ከዚች ቅድስት ቤተክርስቲያን ሰው ከወጣ በኋላ ከኖህ መርከብ ከወጣ በኋላ እንደ ቁራ ወጥቶ ከቀረ በኋላ የመጀመሪያው ስራው ምን እንደሚሆን ታውቃላችሁ? ክርስቶስንም ቅዱሳኑንም መቃወም ነው። በነገራችን ላይ ለራሱ ትክክል የሆነ ይመስሏል፣ ግን አይደለም። እነዚህ 5ቱ ብቻዎች ወደዛ መንገድ ነው የሚወስዱ። በጣም ከባድ ነው። በነገራችን ላይ እንዲህ ብዬ ስናገር አሁን ከቅድስት ቤተክርስቲያን የነበረ ሰው የወጣ ሰው ነው የሚያውቀው። አሁን በተሐድሶ እናት አባት ውስጥ የተወለደ ተሐድሶ እያሉ ፕሮቴስታንት እያሉ እናት አባቶቹ የተወለደ ሰው የምናገረው ነገር ፖለቲካ ነው የሚመስለው፣ ግን አይደለም። ወንድም አለም እየሰማኝ ነው? 18 ዓመት ሆኗል አይደል? ቲክቶክ ከፍተሃል፣ ጢማ ወጥተሃል፣ ቼክ አድርግ። ክርስቶስ ኢየሱስ ያስተማረው ምንድነው? ሐዋርያቱ ምን አስተማሩ? አብረውት የነበሩት ከሐዋርያቱ ጋር የነበሩት ደቀ መዛሙርት ምን አሉ? ኢኮኖሚካል ካውንስል የተደረገው ለምንድነው? ማን ምን ብሎ ነው የተወገዘው? ቼክ አድርግ። ሰው አያድንህም። ዝም ብለህ ሰውን እየተከተልክ ቤተክርስቲያን ብትሳደብ ማለት ነው። ክርስቶስ በመስቀል ላይ በተሰቀለ ጊዜ ስቀለው ሲሉ የነበሩት ምን እየተካሄደ እንደሆነ የማያውቁ ሰዎችን ነው የምትመስለው። በስተመጨረሻ ነው ፀሐይ ስትጨልም፣ ጨረቃ ደም ስትመስል፣ ከዋክብት ከሰማይ ሲወድቁ፣ ተራሮች ሲናዱ ይህስ የእግዚአብሔር ልጅ ነበረ ያሉት። የወታደር እንደዛ ነው ያሉ። እስከዛ ድረስ አላወቀውም ነበረ። ቸክ አድርግ። ይህ የዘላለም ህይወት ጉዳይ ነው። ሰው ከዚች እናት ቅድስት ቤተክርስቲያን ከወጣ በኋላ ወይ ተሐድሶ ነው ወይ ፕሮቴስታንት ነው የሚሆነው። ሂዶ የሚገባው የት ነው? እነዚህ 5ቱ ብቻዎች ውስጥ ጸጋ ብቻ፣ እምነት ብቻ፣ መጽሐፍ ቅዱስ ብቻ፣ ክብር ለእግዚአብሔር ብቻ። አረ ተው፣ መጽሐፍ ቅዱስ የሚተረጎሙ አካል አለ። አረ አባቶቻችን አሉ በመንፈስ ቅዱስ ተነድተው የተረጎሙ። አይመለከተኝም። እኔ መጽሐፍ ቅዱስ የተረዳሁት እንደዚህ ነው። ድኛለሁ ማለት በነገራችን ላይ በደል ነው። በክርስቶስ የፍርድ ወንበር ተቀምጦ መፍረድ ነው። አንተ ነህ ልብና ኩላሊት የምትመረምረው። አንተ ራስህን ለካህን ሳታዋርድ ነው በፊቱ የምትቆመው። ሄደህ እንዴት ያለ ትዕቢት ነው! ለዛ እኮ ነው ክርስቶስ ሰዎችን ፈውሶ ከእርሱ ጋር ተገናኝቶ ሂድና ራስህን ለካህን አስመርመር ሲል እናየዋለን። ምሳሌያችን እኮ እርሱ ነው። ክርስቶስ ሊያድነን ቢፈልግ አንድ ጊዜ ማዳን አይችልም? ከጽንሰቱ እስከ ክርስቶስ እስከ መስቀሉ ስቅላት ድረስ ፕሮሰስ እኮ ነው። በሂደት ምሳሌያችን አይደለም እንዴ? እሱ ሊቀ ካህናችን እሱ አይደለም? እሱን አይደለም እንዴ የምንሰማው? እሱ እኮ የኛ ምሳሌ እኮ ነው። እርሱን ወደ መምሰል እንድናድግ አይደለም እንዴ እነ ቅዱስ ጳውሎስ የሚመክሩ? እንዴት ያለ ትዕቢት ነው! ቅዱሳኑ በቅተው ወደ ሰማይ ተነጥቀው ቅዱሳኑ ጸሎት እንዲደረግላቸው ቅዱስ ጳውሎስ ሲያዝ እናየዋለን። አንተ ቅዱሳኑ ሙተዋል አይሰሙም ምናምን ትላለህ። በቃ ቅዱስ ጳውሎስ ሙቶ ቀረ ማለት ነው? እንደ ተራ ነገር በቃ ወላዲተ አምላክ ክርስቶስን የታቀፈችው እናት ቀረች በቃ ማለት ነው። በነገራችን ላይ ቅዱሳኑ ሙተዋል ምናምን የሚል ሰው ማለት ነው ለራሱ ካለው ክብር የተነሳ ነው። እኔ እናንተ የአዲስ ኪዳን ክርስቲያኖች እኮ በክርስቶስ ክርስቲያን የተባለው ወንድም አለም ሞት እኮ መሸጋገሪያ ድልድያችን እኮ ነው። ሞት እኮ በእኛ ዘንድ መውጊያ የለውም። ሞት ወይ መውጊያ የት አለ እያለ እንዴት ቅዱሳኑ ሞተው ቀሩ ምናምን ብለህ ትናገራለህ? ለራስ ካለ ክብር የተነሳ እኮ ነው። ትቢያ ሆነ ልትቀርብ አንተ በክርስቶስ ክርስቲያን የሆንክ አይደለም እንዴ? ቅዱሳኑ በአጸደ ነፍስ በአጸደ ስጋም ያሉት አንዲት ህብረት ውስጥ ያሉት ቅዱሳን መላእክቱ የሚያገለግሏት አንዲት ቤተክርስቲያን አለች። ክርስቶስ ሰርቷት የሄደው በቅዱስ ጴጥሮስ ምስክርነት። ከዚች ህብረት ከወጣ በኋላ ግን እኔ እንደዚህ ነው ሊል የፈለገው ማለት ታመጣለህ። አረ አባቶች እንደዚህ ነው ያሉ አልሰማም። ትዕቢት ይባላል ይሄ። ከዛ አልፈህ ቅዱሳኑን መሳደብ ትጀምራለህ። ትዕቢት ይባላል ይሄ። ከዚህ ሁሉ ነገር የጠበቀን አምላካችን ክብርና ምስጋና ለስሙ ይሁን። አንተ ኦርቶዶክሳዊ የታደልክ ሂደህ ራስህን ለካህን ስታስመረምር ትክክለኛው መንፈስ ቅዱስ ጋር ነው ሂደህ ራስህን ያስመረመርከው። ቀኖናን ከጨረስክ በኋላ ሐሴት አድርግ። እዚች ቅድስት ቤተክርስቲያን ውስጥ ስትሆን የምትቀበለው የልጅነት መንፈስ ቅዱስ ነው። ያ መንፈስ ቅዱስ ትክክለኛው መንፈስ ቅዱስ ነው። በሌላ ቦታ ሆነ ውሃ ውስጥ ገብተህ ብትወጣ ሻወር ነው የወሰድከው። ቅዱስ ቁርባን እያልክ ብትወስደው ምግብ ነው የበላኸው፣ ዝም ብለህ ተራ ምግብ። እዚች ህብረት ውስጥ ስትሆን ነው መንፈስ ቅዱስ የምትካፈለው። የታደልክ ነህ አንተ ኦርቶዶክሳዊ። በነገራችን ላይ አሁን የምናገረው ነገር ከዚች ቅድስት ቤተክርስቲያን ውስጥ የነበሩ ሰዎች ያቋታል። ከውጭ ያሉ ሰዎች ግን የምናገረው ምናምን እነሱን ስለሚሰሙ አሁን ዝም ብሎ ፖለቲካ እየሰራው ምናምን ነው የሚመስለው፣ ግን አይደለም። መርምር፣ ክንዳለ መርምር። እኔ ግን እዚች ቅድስት ቤተክርስቲያን ውስጥ አሁን ማን ሆኜ ነው እዚች ያስቀመጠ? አንተ ግን ማን ሆነ ነው? እስኪ እግዚአብሔርና መስጠት የምሬን እኮ አይ መታደላችን